ምን አደርግልኝ ዘንድ ተወጃለሽ ቢልሽ ምን ትያለሽ? ዝርዝር እንዲጽፉ ፈልጋለሁ። እዚህ ጋር ቆም ልበልና ስለ ጸሎት ትንሽ ላውራ። ጸሎት አራት አይነት ነው። ፈጣሪ በጸሎት በጣም ነው ደስ የሚለው። በጠይቄው ጥያቄዎች በጣም ነው የሚደሰተው። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ቴክ ታይም ቱ ፕሬይ። ያንቺን ድምጽ መስማት ይፈልጋል። ካንቺ የሚወጣውን ቃላት አገላለጽሽን፣ ቅኔሽን ይፈልገዋል። እቺን ብዬ ልጨርስ። መጸለይ ከሆነ በጣም ፕሮቴክተር ነው የምትሆኚው። በጣም የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል። አለቀለት ይሄ ሰው እየጠፋ ስትይ አይጠፋም። ለምን? መጸለይ። ሁሉን ነገር ማድረግ የሚችል ፈጣሪ፣ ሁሉን ነገር ማድረግ የሚችል ፈጣሪ ተገልጦ ምን ላድርግልሽ ቢልሽ ኤኒቲንግ ምትፈልጊው ምን አደርግልኝ ዘንድ ተወጃለሽ ቢልሽ ምን ትያለሽ? ፈጣሪ ነው ግን ሁሉንም ማድረግ ይችላል። የጠየቀውን በሙሉ ሊያደርግልህ ፈቃደኛ ነው። ምን ላድርግልህ ብሎ ቢጠይቅህ ምን ትለዋለህ? አንደኛ ይሄንን፣ ሁለተኛ ይሄንን፣ ሶስተኛ ይሄንን፣ አራተኛ ይሄን ብለው ዝርዝር እንዲጽፉ ፈልጋለሁ። አሁን ይሄን ካደረጉ በኋላ ሊስቱን አዘጋጁ አይደል? ሊስቱን ይዙና ዝርዝሩን ይዙና ምን ያደርጋሉ? 3 ጥያቄዎችን ይጠይቃሉ። አንደኛው እዚህ ዝርዝር ውስጥ ከዘረዘርኳቸው ነገር ውስጥ ሰውን የሚጎዳ ነገር ጠይቄያለሁ ወይ ብሎ ይላሉ። ከጠየኳቸው ነገሮች ውስጥ ከሊ እንደዚህ ሆነልኝ፣ እንዲህ ስላደረገኝ ቅጣልኝ፣ ጉዳት አድርሰበት ወይ ግደልልኝ ወይ እንደዚህ ሆነ የሚባል ጥያቄ ጠይቀዋል ወይ? እንደዚህ አይነት ጥያቄ ጠይቀው ከሆነ ካንሰል ያርጉት፣ ይሰርዙት፣ እሱን ያውጡት ከሊስት ውስጥ። ሁለተኛ እንዲያው የምፈልገው የሰው የሆነ ነገር ተመኝቻለሁ ወይ ብሎ ይጠይቀዋል። ለምሳሌ የታጨች ሴት ይፈልጋት ይሆናል። የሰው ንብረት፣ የሰው ህንፃ፣ የሰው ቤት፣ የሰው ገንዘብ ከሆነ የተመኙት እሱንም ይሰርዙት ከሊስት ውስጥ፣ ምክንያቱም ስለማይሆን። ሶስተኛ ቆሞ ያስቡና ይሄን ነገር ለምንድን ነው የፈለኩት? ለኃጢአት የፈለኩት ነገር አለ ወይ ብሎ ይጠይቁ። እነሱንም መርምረው እነዚህ ነገሮች ሊስታቸውን ያጽዱት ማለት ነው። እነዚህን ሊስቱን ከዛ በኋላ ኦርጋናይዝ ያርጉት ብለስልሽ በአይነት ይሰንዷቸው። ለምሳሌ ቤተሰቤን በተመለከተ እንዲሆንልኝ እፈልጋለሁ። ትምህርትን በተመለከተ እዚህ መድረስ እፈልጋለሁ። ስራን በተመለከተ እንዲህ አይነት ስራ መስራት እፈልጋለሁ። ኑሮን በተመለከተ እንዲህ አይነት ኑሮ መኖር እፈልጋለሁ ብለው ክላሲፋይ ያርጉ፣ ኦርጋናይዝ ያርጉት። ገብቶሻል አይደል? የቤተሰብ፣ የትምህርት፣ የስራ፣ የኑሮ፣ ለሀገራቸው የሚያስቡትም ካለ ይህንን ኦርጋናይዝ ያርጉና ቁልጭ አርገው ይጻፉት። ከዛ ጽፈው ያስቀመጡትን ነገር በየቀኑ ይጸልዩበት። መጸለይ ብቻ ሳይሆን ያመስግኑበት፣ እንዳገኟቸው አድርገው ያመስግኑበት። እዚህ ጋር ቆም ልበልና ስለ ጸሎት ትንሽ ላውራ። ጸሎት እኔ በጣም ነው የምወደው። ፓሪስ ያጓጓል ለመዞር አይደል? እኔ ሆቴል ዘግቼ ጸልዬ ሲበቃኝ ነው የምወጣው። ጸሎት 4 አይነት ነው። አንደኛው ሪፔንተንስ ነው። ሪፔንተንስ ማለት ንስሐ ነው። ያጠፋሁት ነገር አለ አስባለሁ። አሁን ዛሬ ለጸሎት ስቆም ወይም እንደየእምነታችን ወይ ስንበረከክ ምንድነው ያጠፋሁት ነገር ብዬ ጠይቃለሁ። ትናንትና ያጠፋሁት ነገር አለ፣ ሰው ትንሽ አለፍ ብዬ ተናግሬያለሁ፣ ወይ ሌላ ስተት ሰርቻለሁ፣ ያጠፋሁት ነገር አለ፣ አውቄ በድፍረት የሰራሁት ኃጢአት ካለ፣ ሳላውቅ ደግሞ በስተት የሰራሁት ወይም ደግሞ ስተት ያልመሰለኝ ጥፋት ሁሉ እሱ ንጹህ ስለሆነ ቅዱስ ስለሆነ ያጠፋሁት ካለ ሪፔንት አደርጋለሁ፣ ንስሐ ገባለሁ፣ አስቀድሜ አስተካክላለሁ። ሁለተኛው የጸሎት አይነት ፔቲሽን ነው። ፔቲሽን ማለት ልመና ነው፣ የምትጠይቂው ነው። አባትሽ እግዚአብሔር በአምላክ ነው፣ አባት ነው፣ እንደየሃይማኖቱ ይለያያል እና ፈጣሪን ትጠይቂያለሽ።
እንዲደረግልሽ የምትፈልጊያቸውን ነገሮች ታቀርቢያለሽ። ይሄን አድርግልኝ፣ ይሄን እንድታረግልኝ እፈልጋለሁ፣ ይሄን እንድታረግልኝ እፈልጋለሁ፣ ይሄን እንድታረግልኝ እፈልጋለሁ። ዝርዝሮቹ እዚህ ጋር ነው የሚመጡት። ስለዚህ ትጠይቂያለሽ። ይሄ ፔቲሽን ነው፣ ልመና ነው። በለምነሽ ከእግዚአብሔር መቀበል ያከብረዋል። በጣም ነው የሚወደው። ሰው ያስቸገረ ይመስለዋል ስለለመነ ብዙ ደስ ነው የሚለው። ፈጣሪ በጸሎት በጣም ነው ደስ የሚለው። በጠይቂው ጥያቄዎች በጣም ነው የሚደሰተው። ስለዚህ ሁለተኛው የጸሎት አይነት ፔቲሽን ነው፣ ልመና ነው። ሶስተኛው የጸሎት አይነት ኢንተርሴሽን ነው። ኢንተርሴሽን ደግሞ ምልጃ ነው። ኤግዛክትሊ እኔ ላንቺ ጸልያለሁ። እኔ ላንቺ የምጸልየው ጸሎት አሁን ለኔ አይደለም የምጸልየው፣ ስላንቺ ነው የምጸልየው። ይሄ ኢንተርሴሽን ነው። ኢንተርሲድ ነው የማደርገው ኦን ዩር ቢሃፍ። ስላንቺ ብዬ ኢንተርሲድ አደርጋለሁ። አንቺ ደግሞ ለኔ ትጸልይልኛለሽ፣ አቤል ለኔ ይጸልይልኛል። ስለዚህ ለኔ ኢንተርሲድ ነው ያደረገው። በመሃል ገብቶ በኔና በእግዚአብሔር መካከል ገብቶ እባክህን አድርግለት፣ እባክህን ይቅር በላት፣ እባክህን ለአቤል ይሄን አድርግለት ብዬ ጠይቃለሁ ማለት ነው። ስለዚህ ኢንተርሴሽን ነው። ኢንተርሴሽን ላይ የሃይማኖቶች የሚለያዩት የምድር ኢንተርሴሽን ላይ ይለያዩ፣ የሰማይ ኢንተርሴሽን ላይ ይለያያሉ። ሁሉም እንደ ሃይማኖቱ ያስተምራል፣ እንደ ሃይማኖታቸው ይከተላሉ ሁሉም እና ኢንተርሴሽን ይባላል። ይሄ አራተኛው ታንክስጊቪንግ ነው። ታንክስጊቪንግ ምስጋና ነው። ስለተደረገልን ነገር ደግሞ እያንዳንዱን ነገር እየቆጠርን እኔ አንዳንዱ ማመሰግንበትን ነገር ብታይ በጣም ፈኒ ነው፣ ትስቂያለሽ። ስለ ሲኒ ቡና አመሰግናለሁ። ብዙ ጊዜ እንትን የማይሰጠው ቦታ የማይሰጣቸው የሚመስሉ ነገሮችን በዲቴይል ነው ማመሰግነው። በዲቴይል ምስጋና አቀርባለሁ። ጸሎት ግን መጸለይ በጣም ጥሩ ነው። ቴክ ታይም ቱ ፕሬይ። ሰው 2 ሰዓት ሙቪ ለማየት ጊዜ ከሰጠ 15 ደቂቃ ለመጸለይ እንዴት ይከብደዋል? ያንቺ መስዋዕት የታለ? ያንቺ ሳክሪፋይስ የታለ? አንቺ ባንቺ ድምጽ፣ ባንቺ ቃላት፣ ባንቺ ቅኔ እሱ እያደነቅሽው እየተገረምሽበት እየተቀኘሽለት የምታመሰግኘው ምስጋና አምልኮ እሱን ይፈልገዋል። መዝሙሩም ጥሩ ነው፣ አብሮ መዘመሩ ጥሩ ነው። ግን ያንቺን ድምጽ መስማት ይፈልጋል። ካንቺ የሚወጣውን ቃላት፣ አገላለጽሽን፣ ቅኔሽን ይፈልገዋል። ቴክ ታይም ቱ ፕሬይ ኢትስ ወርዝ ኢት። አሁን ለመጸለይ ጊዜ የምትወስጂ ከሆነ ከብዙ ኮምፕሊኬሽኖች የምትድኝበት እና የጸሎት ልምምድ ሰዎች ቢኖራቸው በጣም ደስ ይለኛል። እኔ አደርጋለሁና በጣም ነው ደስ የሚለኝ። ግዴታ ሆኖብኝ አይደለም፣ እንደ ሪሊጂየስ ሆኜም አይደለም። በቃ አዲክትድ ነኝ። በጣም ነው ደስ የሚለኝ መጸለይ። ያቺን ጊዜ በጣም ኳሊቲ ታይም ነች። በጣም ልዩ ጊዜ ነው። ከዛ ደግሞ ስልኩን አትዝጊው። ከጨረሽ በኋላ ሳታቋርጡ ጸልዩ ደግሞ ተብሏል አይደለም? ከዛ በቀኑ ሁሉ እግዚአብሔርን እያሰብሽው ያመሰገንሽው። እነዚህ ደግሞ ስፖት ፕሬየርስ የሚባሉ አሉ። አንድ ቦታ ላይ ሆነሽ ልክ እዛች ጋር እግዚአብሔር ሆይ እንዲህ አድርግ ብለሽ ነው የምትጸልዩ። ሰው እንኳን መንገድ ላይ አይተሽ እንደው ይህን ሰው እርዳው፣ አግዘው፣ እባክህ እንደው ድረስለት ትያለሽ። ጸሎት ነው ይሄ። ደግሞ ያለማቋረጥ ጸሎት ነው። ስለዚህ ሁሌ ኮኔክትድ ነሽ ማለት ነው ከአምላክሽ ጋር። እና እዛ ጋር ይጸልያሉ እኮ ሰዎች፣ መንገድ ላይ እኮ ይጸልያሉ ሳያውቁት በልባቸው እንደው እባክህ እንደው አድርግለት ምናምን ይላሉ። እሱም ጸሎት ነው። ስፖት ፕሬየርስ ነው የሚባሉት። እና ይሄንን መለማመድ ያስፈልጋል። ምናልባት ለአንዳንዶቹ እኔ ሳልሆን እሱ ብሏቸው ሊሆን ይችላል ዛሬ እዚህ ፕሮግራም ላይ አክቹዋሊ የእግዚአብሔር መንፈስ ሊሆን ይችላል ጥያቄውን እያቀረበላቸው ያለው። ኤኒቲንግ ዩ ኔም ኢት ተብለው ሊሆን ይችላል አንዳንዶች። ምክንያቱም ለምሳሌ ሰለሞንን ተመልከች። ንጉሥ ሰለሞን በነገሰ በስንተኛው ጊዜ እግዚአብሔር መጣና ምን እንድሰጥህ ለምን አለው? ኤኒቲንግ፣ ምንም ነገር መጠየቅ ይችላል። ምን እንድሰጥህ ለምን አለው? ከዛ ሰለሞን አሰበና በዚህ በታላቅ ሕዝብህ ላይ ሾመኸኛል አለ። እኔ ደግሞ መውጫ መግቢያዬን ማላውቅ ብላቴና ነኝ አለ። ስለዚህ ሕዝብህን እንድመራ፣ ሕዝብህን እንዳስተዳድር ጥበብ ስጠኛል፣ ጥበብና አስተዋይ ልብ ስጠኛል።
እዛውም እዚህ ጋር ልክ ራሱ እግዚአብሔር የተገረመ ነው የሚመስለው። የሰለሞን ልመና ሰምቶ ምን አለው? የጠላቶችን አንገት ማለት የጠላቶችን ሞት ልትጠይቀኝ ትችል ነበር፣ አልጠየቀኝም። ለራስህ ሀብትና ብልጽግና ልትጠይቀኝ ትችል ነበር፣ አልጠየቅም። ነገር ግን ሕዝቤን ለማስተዳደር ጥበብን ጠይቀሃልና አለው። ካንተ በፊት ማንም እንዳልነበረ ካንተ በኋላ ማንም እንዳይኖር አድርጌ ጥበበኛና አስተዋይ ልቦናን ሰጥቻለሁ አለው። ዊዝደም ሰጠው፣ ኖሌጅ ሰጠው፣ አንደርስታንዲንግ ሰጠው። የልብ ስፋት ደግሞ ሜሞሪ ነው ሰጠው። በጣም አስገራሚ ስጦታ ነው። እስካሁን ድረስ እናነሳዋለን። ደግሞ አለው ከነገስታት ማንም እንዳይመስልህ አድርጌ ማንም ንጉስ እንዳይወዳደርህ አድርጌ ደግሞ ሀብትና ክብርን ሰጥቻለሁ አለው። ሀብትና ክብርን ብልጽግናን ሰጥቻለሁ አለው። ሪችን ብዬ ልጨርስ። ምትጸልይ ከሆነ በጣም ፕሮቴክተር ነው የምትሆኚው። በጣም የምትጸልይ ከሆነ አትሸነፊም። ማዕበል ይመጣል፣ ታልፊዋለሽ። ችግር ይመጣል፣ ታልፊዋለሽ። ሰዎች ይነሱብሻል፣ ታልፊያቸዋለሽ። በአንቺ ላይ የሚነሳ ይወድቃል። የሆነ መሬት መንቀጥቀጥ የሚመስል ነገር በህይወትሽ ይመጣል። ባለቀለት ይሄ ሰውዬ ጠፋ ስትይ አይጠፋም። ለምን? ይጸልያል። የሚጸልይ ሰው ቀስቱ እንደ ጸናች ትቆማለች። የሚጸልይ ሰው ወደቀ ስትዩ አይወድቅም። ጠፋ ስትዩ አለ፣ አለቀለት ስታይ አብቦ ታገኘዋለሽ። ይሄ ጸሎት የሚሰጥሽ ጋራንቲ ነው። እነሱ እዛ ጋር ቁጭ ብለው አንቺ እንዴት እንደሚያጠፉሽ ያስባሉ። ስብሰባ ተቀምጠዋል፣ አንቺ ደግሞ እዚህ እየጸለይሽ ነው። እሱ ከላይ ሆኖ ሁለቱንም ያያል። አንቺ ላይ የሚደረገውን ስብሰባ ያያል፣ አንቺ የምትጸልዩን ጸሎት ያያል። ስለዚህም ያደርገውን ያውቃል። ከፈጣሪያቸው ጋር ከተጣበቁ ፈጣሪያቸውን ጥብቅ አድርገው ከያዙ ማንም ይነሳባቸው ምንም አይሆኑም። ቴክ ታይም ቱ ፕሬይ። የጸሎት ጊዜ ይኑራችሁ። የየቀኑ ጸሎት ይኑራችሁ።